ማነው? ምንድነው? እመቤት ያከራይ ተከራይ ገበር ልንሰበሰብ ነው የመጣነው። ዝም ብለሽ የቤት ኪራይ ብር እየበላሽ መቀመጤ ነው። ምን? የምን ግብር? የቤት ኪራይ ግብር? እኔ ያከራየሁት ለሰው ነው እንጂ ለቀበሌ ነው እንዴ? ለመሆኑ ቀበሌ ቤቱን ስሰራ ብር ሰጥቶኛል? እመቤት ህግ ነው። ቤት አከራይተሽ ገቢ ስለምታገኝ ለሀገር እድገት ሲባል ግብር መክፈል አለብሽ። የትኛው ገቢ? ባለፈው ተከራዩ በቴሌ ብር ልካለው ብሎ በዛው ጠፋ። አሁን እኔ የምከፍለው በቴሌ ብር ነው በኢሞ? ሴትዮ እኛ ቴሌ ብርም ሆነ ኢሞ ምን አገባ? እኛ ሲስተም ላይ ገቢሽን ሪፖርት ማድረግ ነው ያለብን። ለመሆኑ ገቢ ስንት ነው? ምንም እንዳትዋሽ፣ ካልሆነ ቤትሽን የቀበሌ መካዘን ነው የምናደርገው። እውነቱማ 5,000 ብር ነው። ግን ምን ያደርጋል ተከራዩ በቴሌ ብር አስተላልፋለሁ ካለ ጀምሮ ስልኩም አይሰራ፣ በኢሞ ስደውልም አያነሳም። ስንት ነገር አድርጌለት ጥሎኝ ሄደ። ጉድ! 5,000 ብር ገቢ ካለሽ በአዲሱ የግብር ቀመር መሰረት 20,000 ብር ግብር ትከፍያለሽ። ምን? እኔ ያለኝ 10,000 ብር ለእናንተ የምከፍለው 20,000 ብር። እኔ ምን ልበላ ነው? መዝገቡ ላይ አካሏ በረሃብ ሞታለች ብለህ ጻፍበት። በይ እዚህ ጋር ፈርሜ። ይሄ ነው ፊርማ። ቀበሌ አስጠቀኝ። ቀበሌ ግባላችሁ።